እንግዲህ ብሉይ ኪዳን እና ሐዲስ ኪዳን ተብለው ይከፈሉ እንጂ በመጀመሪያ መጽሐፍ ቅዱስ ብለን የምንጠራ ሁለቱንም መሆኑን መርሳት የለብንም። መጽሐፍ ቅዱስ እንደምታውቁት ቤተ መጽሐፍት ነው። በውስጡ በጣም ብዙ መጽሐፎች አሉ። ጸሐፊዎቹ በጣም ብዙ ናቸው። በዘመን አይገናኙም። አብዛኞቹ ጸሐፍት አይተዋወቁም። ራሱ አብሮ በአንድ መድብል የሚቀመጥ መጽሐፍ እንደሚጽፉም አያውቁም ነበር ሲጽፉ። በወቅቱ ማተሚያ ቤት አልነበረም። በስክሮል በጥንታዊ ብራና ወይ በፓፒረስ በእንደዚህ በመሳሰሉት ላይ ነበር በጥንት ዘመን የሚጻፈው። ስለዚህ ያንን ጽሁፍ ጽፎ ያልፋል። የት ይድረስ አያስበውም። የተለያየ ዘመን ሰዎች ነበር የጻፉት። ከዚያ በኋላ ደግሞ ያንን የሚገለብጡ ሰዎች እየገለበጡት ነው ወደኛ የደረሰው። ከብራና ብራና ከጸሐፊ ጸሐፊ እንትን ያለ እና መጽሐፍ ቅዱስ ባለ ብዙ ታሪክ የሆነ መጽሐፍ ነው። ብሉይ ኪዳንና አዲስ ኪዳን ላይ ያሉ ጸሐፍት ደግሞ በሺህ ዘመናት ልዩነት የነበሩ ሰዎች ናቸው። በተለያየ ዘመን የተጻፈ መጽሐፍ ነው። በዚህ ምክንያት ነው እንግዲህ መራራቅ ስላለ የታሪክ መራራቅ ስላለ ሁለት መጽሐፍት አድርጎ የመረዳት ችግር ያለው እንጂ ብሉይና ሐዲስ በቤተክርስቲያናችን አስተምህሮ አንድ መጽሐፍ ናቸው። መኃልየ መኃልይ ዘሰሎሞን ላይ ጡቶችሽ እንዴት ያማሩ ናቸው የሚለውን የሰሎሞንን መዝሙር ቤተክርስቲያናችን ከምትተረጉምበት ትርጉም አንዱ ለቤተክርስቲያን ነው። የቤተክርስቲያን ጡቶቿ ተብለው የሚጠሩት ብሉይና ሐዲስ ናቸው። ስለዚህ ብሉይን ትተህ ሐዲስን ትተህ ብሉይን ማለት አንዱን ጡት ለይቶ እንደ መቁረጥ ነው የሚቆጠረው። ወተት የተባለው ከጡት የሚገኘው ወተት ደግሞ የእግዚአብሔር ቃል ነው። ተንኮል የሌለበትን የቃሉን ወተት ተመኙ ይላል አይደል ቅዱስ ጴጥሮስ። ስለዚህ ወተት ይባላል የእግዚአብሔር ቃል። ሁለት ጡቶች የሚባሉት ደግሞ ብሉይና ሐዲስ ናቸው። ስለዚህ ብሉይና ሐዲስን ለይቶ ማየት ማለት የአንዲትን ሴት ውበቷ የሆኑትን ጡቶች መሃል አንዱን ማስቀረት ማለት ነው። ብሉይ ኪዳንና አዲስ ኪዳን ይህን ያህል የተሳሰሩ ናቸው። ሌላው በጣም መረሳት የሌለበት ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ምድር ላይ ባስተማረበት ጊዜ መጽሐፍ ቅዱስን ጠቅሶ አስተምሯል ወይ ተብለን ብንጠየቅ አዎ ነው የምንለው። ማንኛውም ክርስቲያን ይህንን ያምናል። መጽሐፍ ቅዱስን ገልጦ አስተምሯል ክርስቶስ። ግን የማቴዎስ ወንጌልን አይደለም፣ የማርቆስ ወንጌልን፣ የሐዋርያት ሥራን አይደለም፣ የጳውሎስ መልእክትን አይደለም የጠቀሰው። ሁሉም የሐዲስ ኪዳን መጽሐፍት ክርስቶስ በምድር ላይ ባስተማረበት ጊዜ አልነበሩ። እንኳን ባስተማረበት ካረገ በኋላ እስከ 30 ዓመት ድረስ አልነበሩ። እስከ 300 ዓመት ደግሞ ለየብቻ የተጻፉት አንድ ላይ አልተሰበሰቡ። ስለዚህ መጽሐፍ ቅዱስ ብሎ ይጠራ የነበረው ክርስቶስ በብሉይ ኪዳን የተጻፉት መጽሐፍት ብቻ ነበረ። ሐዲስ ኪዳን የሚባለው መጽሐፍ የለም። ስለዚህ ሐዲስ ኪዳን ሲጠቀስለት እሱ ብሉይ ኪዳን ነው ብሉይ ኪዳን ሲጠቀስለት እሱ ብሉይ ኪዳን ነው ያለፈበት ነው አልሰማም የሚል ሰው ክርስቶስ እያስተማረ እያለ ቢኖር ኖሮም አይሰማውም ነበር ማለት ነው። ምክንያቱም ክርስቶስ ራሱ ያስተማረበት መጽሐፍ ቅዱስ ነው። ብዙ ልንጠቅስ እንችላለን። በማቴዎስ ወንጌል ላይ እንደውም ገልጦ አገኘ ኢሳይያስን መጽሐፍ ገልጦ አገኘ፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል የሚል አነበበ ይላል። እንደውም ይችን በዜማ ብላ ደርስ ሲለኛ የቅዱስ ሚካኤል ልጅ ስለሆንኩኝ ከሚካኤል ዜማዎች ወረቦች መሃል አንዱ ስለሆነ ወከሲቶ ረከበ ወከሲቶ ረከበ ሀበ ይብል እዜንዎሙ ለነ ዳያን ፈነወ ወከሲቶ ረከበ ሀበ ይብል ዜንዎሙ ለነ ዳያን ፈነወኒ። ገልጦም አገኘ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል የሚለው እንግዲህ ቅዱስ ያሬድ የወሰደው ቀጥታ ከወንጌሉ ነው። ክርስቶስ መቅደስ ገባ፣ ምኩራብ ገልጦም አገኘ። የኢሳይያስን መጽሐፍ አነበበ። ወከሲቶ ረከበ ገልጦ አገኘ ምን የሚል እዜንዎሙ ለነ ዳያን ፈነወኒ፣ ለድሆች ልኮኛል የሚል ለድሆች ወንጌልን ሰብክ ዘንድ ልኮኛል የሚለውን የኢሳይያስን መጽሐፍ አነበበ ይላል። ስለዚህ ክርስቶስ ወንጌል አይደለም ያስተማረው፣ ወንጌል ገልጦ አይደለም ያነበበው፣ ብሉይ ኪዳንን ነው። ከብሉይ ኪዳንም ነቢዩ ኢሳይያስን በሙሴ የተባለው በገሌ የተባለው እያለ ደጋግሞ ክርስቶስ ያስተምር የነበረው ብሉይ ኪዳንን።
ስለዚህ አንድ ሰው ብሉይ ኪዳንን መስማት አልፈልግም ሲል ክርስቶስን አይሰማውም ነበር ማለት ነው። ዘመን አመጣው እንጂ እዚህ ዘመን ላይ ያ ሰውዬ ድሮ ቢኖር ኖሮ ክርስቶስን ከሚተቹ ከሚቃወሙ ሰዎች አንዱ በሆነ ነበር ማለት ነው። ስለዚህ የመጀመሪያው ነው። ሐዋርያትም ሲሰብኩ ዞረው ቅድም እንዳነሳሁት የሐዲስ ኪዳን መጽሐፍት አልተጻፉም። እነ ቅዱስ እስጢፋኖስ በድንጋይ ሲወገሩ ወንጌል አስተምረዋል፣ ግን ወንጌል አልተጻፈም። የዛን እሱ ዘጸአትን እየጠቀሰ ሰብኮ ነው የተወገረና የሞተው። እነ ቅዱስ ጳውሎስ ሌሎቹም ብሉይ ኪዳንን ጠቅሰው ነው ያስተማሩ። ስለዚህ ብሉይ ኪዳንን ማጥላላት ማለት ሐዋርያትና ክርስቶስ ባስተማሩበት ዘመን ያስተማሩበትን መጽሐፍ ቅዱስ ማጥላላት ነው። ይሄ አንደኛው ነጥብ ነው። ሁለተኛው ብሉይ ኪዳን እና ሐዲስ ኪዳንን ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 2 ቁጥር 17 ላይ ጥላና አካል ብሎ ይጠራቸዋል። ብሉይ ኪዳን ጥላ ነው፣ ሐዲስ ኪዳን አካል ነው። አካሉ ክርስቶስ ነው ይላል፣ የክርስቶስ ነው ይላል። ስለዚህ ብሉይ ኪዳን እና ሐዲስ ኪዳን ያላቸው ግንኙነት የአካልና የጥላ ነው። ብሉይ ኪዳን ለሐዲስ ኪዳን ጥላው ነው፣ ሐዲስ ኪዳን ለብሉይ ኪዳን አካሉ ነው። እንግዲህ እያንዳንዳችን ጥላ አለ።